እሺ የአሁን ኔክስት ሴሽናችን ፓነል ዲስከሽን ነው የሚሆነው ማለት ነው። የመልቲ ስቴክሆልደር ዳያሎግ የያዘ ፓነል ዲስከሽን ነው። ታይትሉ ሮድ ፍሮም አዲስ ቱ ቤለም የሚለው። እሺ እንኳን ደህና መጣችሁ። በጣም አመሰግናለሁ በኦርጋናይዚንግ ቲሙ እዚህ ስለተገኛችሁ። ሰው መጀመሪያ ራሳችሁን አስተዋውቁ፣ ኬት ነው የመጣችሁት የሚለውን ራሳችሁን አስተዋውቁና ወደ ጥያቄ እንገባለን ማለት ነው። መሰረት ከአንቺ ልጀምር። አመሰግናለሁ። እንደምን ዋላችሁ? መሰረት ሀብታሙ እባላለሁ። ኮተቤ ዩኒቨርሲቲ መምህር ነኝ። እሺ እንዴት አረፈዳችሁ? እንዴት ዋላችሁ? ህይወት ገበየ እባላለሁ። የምሰራው ዩኒሴፍ ነው። ዋና ደግሞ ስራዬ የዩዝ ኢንጌጅመንት ሪፖርትን ማኔጅ ማድረግ ነው። ያው እሺ ኢፍራት አለማየሁ እባላለሁኝ። ስፕሪንት ውስጥ ኢምፓክት ኤንድ ፕሮግራም አናሊስት ሆኜ ነው የምሰራው። እሺ ኤፍራታ ካንቺ ጀምራለሁ። ሶ ከአንቺ ፐርስፔክቲቭ ምንድን ነው ሞስት ክሪቲካል አውትካም ብለሽ የምታስቢው ከአይካ እና ደግሞ ለኮፕ ሰርቲ ምንድን ነው ይዘን መሄድ ያለብን የምትዩ ማለት ነው? ቅድም እንዳልኩት የአፍሪካን ዩዝ ክላይሜት አሰምብሊ ወይም አይካ 2025 ሜጀር አውትካም ብለን የምናስባቸው ሁለት ነገሮች አሉን። የመጀመሪያው ሜጀር አውትካም ዘ ዴክላሬሽን ዩናይትድ የሆነውን የአፍሪካን ዩዝ ቮይስ በደንብ ይገልጻል ብለን የምናስበው ዴክላሬሽኑ ነው። እንዳልኳችሁ በሪጂናል ኮንሰልቴሽኖች በተለያዩ የዩዝ ኢንጌጅመንት ፕላትፎርሞች ስለመጣን የመጀመሪያው ሜጀር አውትካማችን እዘ ዴክላሬሽን። ሰከንድ ዋን ኢዘ ስኮር ካርድ። ስኮር ካርድ የሚባል አዲስ ነገር አስተዋውቀናል። ስኮር ካርድ በዩዝ ፕላትፎርም እስከዛሬ ወይም አይካ 2023 ላይ ራሱ ያልነበረ አዲስ ነገር ነው። አይካ 2025 ላይ ኢምፕሊመንት ያደረግነው። ስኮር ካርድ ማለት ምን ማለት ነው? ኮሚትመንቶች ይገባሉ አለ። የተለያዩ ኮሚትመንቶች ኦፖርቹኒቲዎች ሲኖሩ፣ የተለያዩ ኮሚትመንቶች ሲኖሩ ትራክ መደረግ አለባቸው እነዛ ኮሚትመንቶች። ስለዚህ ትራክ ለማድረግ ኮሚትመንቶቻችንን ስኮር ካርድ እናዘጋጃለን። ስለዚህ ለምሳሌ አሁን አውጥተን ነበር ጉግል ፎርም ትራክ መደረግ የሚችል ኮሚትመንት የወጣ ኮሚትመንት ካለ ኤስኤስ አንድ ፈርስት አፍሪካን ክላይሜት ሰሚት ላይ የወጣ ትራክ የሚደረግ ኮሚትመንት ካለ እና ደግሞ ማን ያንን ኮሚትመንት እንደሰጠ እንድትገልጹ ኦፕን ነበር ጉግል ፎርም የተወሰነ ጊዜ ድረስ ስኮር ካርዱ ፐብሊሽ እስከሚደረግ ድረስ። የመጀመሪያው ነገር እነ ገቨርንመንት ቦዲስ ናቸው። ገቨርንመንት ቦዲዎች እንደዚህ ለማድረግ ኮሚትድ ነበሩ። አንድ ኤግዛምፕል መጥቀስ የምችል ከሆነ ፋይናንስ ክላይሜት ፋይናንስ ላይ ለዩዝ ለግራስሩት ላይ ለሚሰሩ ለወጣቶች ለኢኖቬሽንን ጨምሮ ፋይናንስ ክላይሜት ፋይናንስ እንዲሰጥ ተብሎ ነበረ። ግን እሱ ኮሚትመንት በተወሰነ ያክል ደረጃ ብቻ ነው ኢምፕሊመንት የተደረገው ኦልሞስት ሌዛን 10% በሚባል ደረጃ። ስለዚህ እሱን ኮሚትመንት ገብታችሁ ነበረ። አሁን ግን የታለ የምትሰጡን ኮሚትመንት የሰጣችሁን አውትካሙ ምንድን ነው ወይም እንዴት ነው አፈጻጸሙ የሚባሉት ነገሮች ትራክ ይደረጋሉ። ስለዚህ ስኮር ካርዱ እና ዴክላሬሽኑ እንትኖች ናቸው፣ አውትካሞች ናቸው። ልቀጥል በዚህ ኮፕ 30 እሺ ከአይካ 2025 ዳይሬክትሊ ኮፕ 30 ላይ ፊድ መደረግ የሚችሉ ብዬ የማስባቸው ነገሮች ምንድን ናቸው? አንደኛው ዩናይትድ የሆነ የአፍሪካን ዩዝ ፖዚሽን ነው። እንዳልኳችሁ ዴክላሬሽኑ የሚያሳየው ዩናይትድ የሆነ የአፍሪካ ወጣቶችን ድምፅ ነው። ስለዚህ የአፍሪካን ፕራዮሪቲዎች ወጣቶች የአፍሪካን ፕራዮሪቲዎች ናቸው ያሏቸውን በክላይሜት ቼንጅ ዙሪያ ያሉትን ነገሮች ኮንሶሊዴት አድርጎ ኔጎሽዬሽኖቻችን ላይ በአንድ ቮይስ እንድንናገር የሚያደርግ ነው which is a united african voice ማለት ነው። ሁለተኛው ነገር ደግሞ ስትሮንገር ፎከስ ኦን አዳፕቴሽን ኤንድ ሪዚሊየንስ። ቅድም በጣም በተደጋጋሚ ስንል የነበረው ነገር አዳፕቴሽን ፋይናንስ ነው። ስለዚህ ስትሮንገር የሆነ ፎከስ አዳፕቴሽን ኤንድ ሪዚሊየንስ ላይ ተሰጥቷል። ምክንያቱም አፍሪካ የሚያስፈልጋት ነገር ቢኖር አዳፕቴሽን ነው። እንዴት አዳፕት ማድረግ እንዳለብን ነው which includes early warning ሲስተሞችን ጨምሮ ማለት ነው። ስለዚህ early warning ሲስተሞችን ጨምሮ እና ከዲዛስተሩ ከተፈጠረ በኋላ እንዴት ነው ኮፕ ማድረግ የምንችለው የሚለውን ነገር ጨምሮ ስትሮንገር የሆነ ፎከስ አዳፕቴሽን ኤንድ ሪዚሊየንስ ላይ ያስፈልገናል። ስፔሻሊ ደግሞ እንደ አፍሪካ እና እንደ ሊስት ዴቨሎፒንግ ካንትሪስ ማለት ነው። ምክንያቱም ክላይሜት ፋይናንስን ኢንሹር ለማድረግ እና አክሽኖችን የአፍሪካን አርጀንት ኒዶች ሪፍሌክት የሚያደርጉ አክሽኖች እንዲኖሩ ማለት ነው። ሶስተኛው ነገር ክላይሜት ፋይናንስ ኮሚትመንቶች ናቸው። ምክንያቱም ፕሬዲክተብል የሆኑ አክሰሰብል እና ስኬልድ አፕ የሆኑ ፋይናንሶችን አድቫንሲንግ ዲማንዶች አሉ። ስለዚህ አድቫንሲንግ ዲማንድስ ፕሬዲክተብል የሆኑ አክሰሰብል የሆኑ እና ስኬልድ አፕ ፋይናንስ በደንብ ቅድም ስለ አዲኩዌሲ እና አክሰሰቢሊቲ አውርተናል አይደለ? ስለዚህ ሎስ ኤንድ ዳሜጅን ጨምሮ ክላይሜት ፋይናንስ ኮሚትመንቶች ናቸው ማለት ነው። እሺ በጣም አመሰግናለሁ ኤፍራታ። አብዛኛው ጊዜ ወደ አንቺ ልመለስና አብዛኛው ጊዜ ሎስ ኤንድ ዳሜጅ አዳፕቴሽን
ሲባል አብዛኛው እዚህ ያሉት ሰዎች ላያውቁ ይችላልና ሜቢ ስለሱ ትንሽ ኤክስፕሌን ብታደርጊልን። እሺ ቴማቲክ ኤሪያዎች ናቸው። በደንብ በኋላ የሚኖረን ሪፍሌክሽን ሴሽን ላይ ኤክስፐርቶች በደንብ ያብራሩልናል። ግን አዳፕቴሽን የምንለው ሚቲጌሽን፣ ክላይሜት ፋይናንስ፣ ሎስ ኤንድ ዳሜጅ የምንላቸው ቴማቲክ ኤሪያዎች ናቸው። አዳፕቴሽን ማለት አሁን ከረንትሊ ክላይሜት ቼንጅ ወይም ክላይሜት ክራይሲስ አለ አይደለ? ከእሱ ጋር እንዴት አድርገን አዳፕት እናድርግ ነው። እንዴት አድርገን አብረን እንኑር፣ ሬዚሊየንት እንሁን፣ እንዴት አድርገን አዳፕት አድርገን ነው በቃ አሁን ከረንትሊ የሆነ ያለውን ክላይሜት ቼንጅ ይዘን እንዴት እንቀጥል ነው። ይሄ ማለት ድራውቶች ይከሰታሉ። ለምሳሌ ኢትዮጵያ ፕሮሎንግድ የሆነ ድራውት እየተከሰተባት ነው። እነዚህ ድራውቶች እየተከሰቱ ግን እንዴት ኮፕ አፕ እናድርግ? የመጀመሪያው ነገር ደግሜ የማነሳው ነገር አርሊ ዋርኒንግ ሲስተሞች። ድራውቶች ይከሰታሉ በተደጋጋሚ። እንዴት አድርገን ኮፕ አፕ እናድርግ? አርሊ ዋርኒንግ ሲስተሞች እዚህ አካባቢ ፕሬዲክተብል የሆኑ ድራውቶች ይኖራሉ። ስለዚህ እነዚህ ከድራውቶች ስለሚኖሩ እንደዚህ እናድርግ፣ ውሃ እናከማች፣ እህል እንደዚህ እናድርግ የሚሉ ይሄ አርሊ ዋርኒንግ ሲስተሞችን መፍጠር ነው። ስለዚህ አዳፕቴሽን የምንለው ከረንትሊ ካለው ክላይሜት ቼንጅ ጋር አዳፕት አድርጎ መቀጠል ማለት ነው። አሁን ያለውን ክላይሜት ቼንጅ መቀነስን ባንችል ባለበት ሁኔታ እንዴት አድርገን አብረን እንቀጥል ነው። ሚቲጌሽን ደግሞ መቀነስ መቻል ነው። ለምሳሌ በጣም አንደኛው የክላይሜት ቼንጅ ክራይሲስን የሚያመጣብን የመጀመሪያው ነገር ዲፎረስቴሽን አይደለ? ስለዚህ በደንብ ሪፎረስት እያደረግን አፎረስት እያደረግን ቀጥለን እንዴት ሚቲጌት እናድርገው ነው። አሁን ካለበት ክላይሜት ቼንጅ እንዴት እንቀንሰው ወደ ታች ነው። አዳፕቴሽን ማለት አዶፕት አድርጎ መቀጠል ነው አይደለም? ባይቀነስም ባለው ሁኔታ እንዴት አድርገን ተስማምተን እንኑር ነው። ሚቲጌሽን ደግሞ እንዴት እንቀንሰው ነው። ሎስ ኤንድ ዳሜጅ የምንለው ኤክስፐርቶች ስላሉ ማውራት ትንሽ ይከብዳል። ግን ሎስ ኤንድ ዳሜጅ የምንለው ያጣናቸው ነገሮች አሉ አይደለ? ሪቨርሰብል የሚሆኑ ኢሪቨርሰብል የሚሆኑ ያጣናቸው ነገሮች አሉ። ለምሳሌ በቦረናው ድራውት ምክንያት ድርቅ ተከስቶ ከብቶቻችን ሞተዋል፣ እህል ማግኘት አልቻልንም፣ የሞቱ ዜጎች አሉን። ስለዚህ ሎስ ያደረግናቸው እና የተከሰቱ ደግሞ ዳሜጆች አሉ። ሪቨርስ ማድረግ የምንችላቸው ዳሜጆች አሉ፣ ሪቨርሰብል ወይም ደግሞ መመለስ የማንችላቸው ዳሜጆች አሉ። እነሱን የሚያካትት ነው። ሜንሊ ሎስ ኤንድ ዳሜጅ ፋይናንስ ጋር አብሮ ሪሌት ያደርጋል። እነዚህን ያጣናቸውን ነገሮች ወይዘር ኢሪቨርሰብል ኦር ሪቨርሰብል እንዴት አድርገን እንቀጥል ነው። ሌላኛው ደግሞ ክላይሜት ፋይናንስ ነው። ክላይሜት ፋይናንስ ይሄ ነው የሚባል ዴፊኔሽን የለውም። በቃ ክላይሜት ፋይናንስ እንደዚህ ነው። ልክ አሁን አዳፕቴሽን አብሮ ተስማምቶ መኖር ነው አለን አይደለ? ክላይሜት ፋይናንስ ግን እንዲህ ነው የምንለው ነገር የለውም። ግን ለሚያስፈልጉ ነገሮች ለምሳሌ አሁን አዳፕቴሽን ስንል ተስማምቶ ለመኖር ለአርሊ ዋርኒንግ ሲስተሞቻችን ምናምን ፋይናንስ ያስፈልገናል አይደል? ስለዚህ የእሱን ፋይናንስ ይይዛል። ለሚቲጌሽንም እንደዛው ፋይናንስ ያስፈልገናል። ለሎስ ኤንድ ዳሜጅ ደግሞ መክፈል ያለባቸው ሀገራቶች ዌዘር በዴት የሚሰጡን ሊሆን ይችላል፣ ሎን ሊሆን ይችላል፣ ግራንት ሊሆን ይችላል። ግን እነሱን አጠቃላይ የያዘ ክላይሜት ፋይናንስ ይባላል ማለት ነው። እሺ፣ አመሰግናለሁ ይፍያታ። ህይወት ወደ አንቺ ልምጣና በዩኒሴፍ ውስጥ ምን አይነት ሚኒንግፉል ወይንም ደግሞ እንዴት ነው ወጣቶች ኢንጌጅ የሚያደርጉት? በኢንተርናሽናል በናሽናል ፕሮሰስ ይሆናል። እንዴት ነው ወጣቶች በክላይሜት አክሽን ላይ ወይም ደግሞ በእናንተ ኦርጋናይዜሽን ላይ ኢንጌጅ የሚያደርጉት? እሺ በጣም አመሰግናለሁ። ለመጀመር ምንድን ነው የምለው በጣም ደስ የሚል ነው ያየሁት። ማለት ፑሻችሁ፣ ኢንጌጅመንታችሁ፣ ኮሚትመንታችሁ በጣም ጥሩ ነው እና ባሉት ወጣቶች ተስፋ የሚሰጥ ነገር ስለሆነ ለዩዝ ፕሪንትም ለሌሎቻችሁም በጣም ነው የማመሰግነው። ይሄ በጣም ትልቅ ነገር ነው። አሁን ይሄ ምንድን ነው ከአዲስ ቱ ቤለም የሚለው እንግዲህ በጣም ነው እንትኑ ራሱ ደስ ያለኝ ማለት ነው። ኮንሴፕት ኖቱ ሳየው ማለት ነው ከፓወርፉል ዲክላሬሽን ወደ ዲሳይሲቭ ወደ ሆነ ፖይንት ለመሄድ እየተሞከረ ነው ማለት ነው። ጠዋትም የቀረቡትን ነገሮች በጣም ኢንትረስቲንግ ሆነው አግኝቻቸዋለሁኝ። እንዳልችው እንግዲህ ጥያቄዎቹን በመልቲ ሴክተራል ብለን ብናየው ሀው ዱ ላይክ መልቲ ሴክተራል ኢንጌጅመንት ለዩኒሴፍም ለሌሎቹም እንዴት ኢንጌጅ ይሆኑ የሚል አይነት ቢሆን ዋናው የሚያስፈልገን ስትራክቸራል የሆነ ኤኮሲስተም ያስፈልገናል ማለት ነው። ይሄ ደግሞ ማለት ሁላችንም የራሳችን የሆነውን ፓርት የምናይበት እና ሁላችንም ደግሞ ኢንዲስፔንሰብል እና ዩኒክ የሆነ ሮል የሚኖረን ማለት ነው። አሁን እንደተደረገው ያደረግናቸው እንቅስቃሴዎች በጣም ጥሩ ነበር። ምክንያቱም ፖይንቱ በጣም እርጀንት የሆነ ፖይንት ነው። ሳይንቲፊካሊ ፕሩቭን የሆነ ነገር ነው። ማንም ሰው ይሄንን ነገር ፑሽ ላይቀበለው የሚችለው ነገር አይደለም እና አሁን ፓርትነሮቻችንን በምናይበት እንግዲህ ጋቨርንመንት በምንልበት ጊዜ የሚኒስትሪ ኦፍ ፕላኒንግ ኤንድ ሞፔድ
የራሳቸው የሆነ ለዩዝ ቮይስ የሚሰጡበትን የሆነ ፕላትፎርም ያስፈልጋቸዋል ማለት ነው። አርክቴክቸር ናቸው እነሱ ናቸው። አሁን ለምሳሌ ለኤንዲሲ የሚጽፉት ፔን ሆልደርስ ናቸው። ር ሜን ኦርጋን ሜን ቦዲ እና እንደ አርክቴክት ይህንን ነገር የሆነ ኢንስቲቱሽናላይዝ አድርገው የዩዝ ቮይስን ኢንክሉድ ማድረግ አለባቸው። ደግሞም እስካሁን ድረስ እያደረጉን ነው። እንዳየነው እኔ እንዲሁም በዩኒሴፍ ኮንሴፕት የምንለው ነገር አለ ችልድረን ቴክ ኦቨር ወይ ዩዝ ቴክ ኦቨር እና በአሁኑ ያየሁት በሚኒስትሪ ኦፍ ፕላኒንግ ኤንድ ዲቨሎፕመንት ዩዝ ቴክ ኦቨር ነው ያደረጉት። ሚዲያ ፕላትፎርሙን ብታዩት የተለያየ ኤንጌጅመንቱን ብታዩት ዩዝ ቱክ ኦቨር ዋትኤቨር ዋዝ ሃፕኒንግ ማለት ነው። እንደ ዩዝ ደግሞ ሌድ እና ዩዝ ፎከስድ ኦርጋናይዜሽን እናንተ ደግሞ ኢንጂን ናችሁ። እንደ ኢንጂን ዩ አር ፑሽ ቢሃይንድ ዲስ ፋክተር እና ይህንን በምታደርጉበት ጊዜ ላይክ ዩ ሃቭ ሞራል የሆነ ኦብሊጌሽን አለባችሁ፣ ኦቶሪቲ አላችሁ፣ ሌጂትመት የሆነ ቦዲ ነው። ለምን ብንድል 70% ኦፍ ዩዝ ኢት ኢዝ 70% ኦፍ ኢትዮጵያን ፖፑሌሽን ዩዝ ነው። ስለዚህ ይሄ ኢምፖርታንት ነገር ነው። ከዛ ደግሞ ፕራይቬት ሴክተርስ በምንለበት ደግሞ ር ኢንጂን ኦፍ ኦፖርቹኒቲስ ብለን ነው የምናየው። ምክንያቱም ግሪን ጆብስ ሌሎችም ነገር እያለን እየጠቀስናቸው ያልነዎች ነገር አለ። ስለዚህ የፕራይቬት ሴክተሮቹን በዚህ አይነት ኢንጌጅ ማድረግ ያስፈልጋል። ከዛ የሚቀጥለው ምንድን ነው? ኢንተርናሽናል ፓርትነርስ እንደ ዩኒሴፍ ያሉት ምንድን ነው ሲባል እኛ እንግዲህ ኢነብለርስ ነን። ኢነብለርስ እና ቴክኒካል ብሪጅ ነን። ምክንያቱም እኛ በምንፈጥራቸው በተለያየ መድረኮች ላይ መንግስታዊ ያልሆኑ ወጣቶች፣ ፕራይቬት ፐብሊክ ሴክተሮች መጥተው ያንን ነገር ፋሲሊቴት ለማድረግ የምንሞክርበት ነው እና ለወጣቶች ደግሞ ዩኒሴፍ ትልቅ ሮል ሰጥቶ ነው የሚጫወት። ማለት ዩዝ ኢንጌጅመንት ሃይ ፕራዮሪቲ ነው ለዩኒሴፍ ማለት ነው። ለዩኒሴፍ ብቻ ሳይሆን ለዩኤን በአጠቃላይ ኢት ኢዝ ሃይ ፕራዮሪቲ ኢኒሺየቲቭ እና ያንን በምናደርግበት ደግሞ ጊዜ ምንድን ነው ብዙ ጊዜ የሆነ ላደር ኦፍ ፓርቲሲፔሽን የሚባል አለ። ላደር ኦፍ ፓርቲሲፔሽን ማለት መጀመሪያ የምታገኘው ቶኬኒዝም ነው። ቶኬኒዝም ማለት ፓርቲሲፔት ወጣቶች ይመጣሉ ወይ ቲሸርት ለብሰው ወይ ኮፍያ ለብሰው ከዛ በኋላ ወደ መጡበት ይሄዳሉ። ግን አት ሃይስት ሌቭል ኦፍ ፓርቲሲፔሽን ምንድነው ኮሊድ እና ኮክሬት ያደርጋሉ። እና ለዩዝ የሚያስፈልገው ምንድነው ዩ ሃቭ ቱ ኮሊድ ዩ ሃቭ ቱ ኮክሬት ዩ ሃቭ ቱ ቴክ ኦነርሺፕ ኦፍ ዋት ኢዝ ጎይንግ ኦን ኢን ደ ፕሮሰስ ማለት ነው። ስለዚህ ዩኒሴፍ ያንን ነው እንደ ሜን ጎላችን ሚኒንግፉል የሆነ የወጣቶች ፓርቲሲፔሽን መኖር አለበት ብለን ነው የምናስበው። ለዚህ ደግሞ ስኪል ማዳበር እንፈልጋለን የወጣቶችን እና ደግሞ ኢንጌጅ እንዲያደርጉ የተለያየ ፕላትፎርሞችን ፈጥረን ኢንጌጅ ሊያደርጉ እንፈልጋለን። አሁን ለምሳሌ ግሎባል ስቶክቴክ ተደርጎ ነበረ፣ እዛ ላይ ወጣቶች እንዲሳተፉ ፕላትፎርም። አሁን ደግሞ ዋናው እንግዲህ እኔን ካያችሁ ዩሪፖርት የሚባል ፕላትፎርም አለን። ዩሪፖርት እንግዲህ ዋናው ፕላትፎርማችን ነው የወጣቶችን ቮይስ የምንሰባበት። ለሰከንድ አፍሪካ ክላይሜት ሰሚት ያንን ተጠቅመን ግሎባል ማለት በኮንቲኔንታሊ ቮይስ አግኝተናል። ወጣቶች ምንድን ነው የሚያስቡት የሚለውን ለማስተማሪያም ተጠቅመንበታል ማለት ነው። ከዛ ደግሞ ያው ፓርትነርሺፕ በመፍጠር ይህንን እንትን ማድረግ ነው የምናደርጋቸው። ደግሞ ኢንጌጅመንቶች ምንድን ናቸው? በጣም ትራንስፓረንት የሆኑ ኢንክሉሲቭ የሆኑ ሴፍ የሆኑ ደግሞ ሞስት ኢምፖርታንት የምንፈልገው ምንድን ነው ኢምፓክት ኦሪየንትድ የሆኑ ናቸው። እና አሁን እናንተ ዛሬ በማይበት ጊዜ የተደሰቱት ምንድን ነው ያለውን ነገር አየር ላይ ያልጣላችሁትም። ዩ አር ስቲል ፑሺንግ ዩ አር ስቲል ኢንጌጂንግ ዩ አር ሜኪንግ ዳት ዮር ቮይስስ አር ሄርድ። እና እንግዲህ ይህንን ይመስላል ማለት ነው በዩኒሴፍ የምንጠቀም። በአፍሪካን ክላይሜት ሰሚት በሁለተኛው አፍሪካን ክላይሜት ሰሚት ምን አይነት ኢንጌጅመንት ነበረ? ወይንም ደግሞ እንዴት ነው አፍሪካን ዩዝ ሼፕ ያደረገው በኮፕ 30 ወይንም ደግሞ አሁን ቀጣይ የምታዘጋጀው ላይ ለኮፕ 30 ምንድን ነው እሱ መዘጋጀት ያለብን የሚለው ከአንቺ ልትሰማ። እሺ እኔ ከሪሰርች ኢንስቲትዩሽን እንደመጣ ሰው የመጀመሪያ ሪኮመንድ ከማደርጋቸው ውስጥ አንዱ ስለ ክላይሜት ቼንጅ ስናወራ ዊ ኒድ ኤቪደንስ፣ የወጣቶችን ተሳትፎ ወይም ደግሞ የሁሉንም ሴክተሮች ተሳትፎ እንፈልጋለን። ክላይሜት ቼንጅ ሁሉንም አፌክት የሚያደርግ ነው እንላለን እና ለምሳሌ ኤፍራታ ቅድም የቦረናን ምሳሌ አንስታለች። ብዙ ከብቶችን ያጣንበት ነው። ይሄ ለምሳሌ የሎስ ኤንድ ዳሜጅ ፈንድ ላይ አንድ ኢሹ የሚነሳው ምንድን ነው? ኤቪደንስ የለም። ለምሳሌ ፈንዱን ስንጠይቅ በክላይሜት ቼንጅ የመጣ ሎስ ነው ወይ ወይስ ናቹራል ዲዛስተር ያመጣው ነው ወይ?
በጣም ብዙ ልናያቸው የሚገቡ ሴናሪዎች ስላሉ ብዙ ጊዜ የክላይሜት ቼንጅ ኢምፓክቶች ሳይንቲፊክ ቤዝድ አይደሉም ወይም ደግሞ በሳይንስ የተደገፉ አይደሉም። ስለዚህ ብዙ ወጣት እንዳለበት ሀገር ደግሞ ሳይንስ ላይ ኢንቮልቭ ማድረግ ኤቪደንሶችን ማምጣት ኢቭን ፖሊሲን እንኳን ኢንፍሉዌንስ ማድረግ ብንፈልግ ዊ ስቲል ኒድ ኤቪደንስ። ምን አይነት ኤቪደንስ አለን? ወጣቶች በክላይሜት ቼንጅ ኢትዮጵያ ውስጥ አፌክት ይሆናሉ ብንል ምንድን ነው ማሳያችን? የትኛው አካባቢ ላይ? ስለዚህ ሞር የሪሰርች ፋይንዲንጎች ኢንቮልቭ ሊሆኑ ይገባል። ወጣቶችም ደግሞ ሪሰርቾችን መስራት ሊሆን ይችላል፣ ሪቪዎችን መስራት ሊሆን ይችላል። ይሄ ታንጀብል የሆነ ሊታይ ማንንም ሊያሳምን የሚችል ፖሊሲ ሜከሮችን እንበል ወይም ኢንተርናሽናል ደግሞ ፈንድ የሚሰጡ ድርጅቶችን ሊሆን ይችላል። ዋቴቨር ብቻ በኤቪደንስ ቤዝድ የሆኑ አፕሮቾች ያስፈልጉናል። ስለዚህ ሳይንቲፊክ የሆኑ አፕሮቾችን እንደ አንድ ሪኮሜንዴሽን የምሰጠው ነው። ኢንቮልቭመንት ዴታ ላይ ሊሆን ይችላል፣ ሪሰርቾች ላይ ሊሆን ይችላል። ወጣቶችን ኢንቮልቭ እንዲሆኑ ማድረግ። ሌላ የክላይሜት ቼንጅ የትኛውም የሚወጡትን ሪፖርቶች ስናይ ደግሞ ለምሳሌ የዩኤንኤፍ ትሪፕል ሲን ብናይ የክላይሜት ቼንጅ አለ ብለን ስናወራ የተለያዩ ሀገራት ሪፖርቶች ኮምፓይል ሆነው ነው የሚወጡት። እነዚህ የተለያዩ ሰዎች የሚሰሩት ሪሰርች ስለሆነ ሊያሳምኑን ይችላሉ የምናያቸውን ሪፖርቶች ማለት ነው። ስለዚህ ስቲል የክላይሜት ቼንጅ ሪፖርቶች የሀገር ውስጥም ይሁን ኢንተርናሽናል የሆኑትም የሳይንቲፊክ የሆኑ ሪሰርቾችን ያስፈልጓቸዋል ማለት ነው። ወደ ወጣቶቹ ስንመጣ ደግሞ ወጣቶች ኢንቮልቭ የሚያደርጉት አንደኛው ልክ እንደ ዛሬው አይነት መሰባሰብ ሊሆን ይችላል። እነዚህ አዌርነስ የምንፈጥርባቸው ናቸው። ኢሚዲየትሊ የፕሪኮፕ 30 እና የፖስት ኤሴስቱን ነው ዛሬ እያደረገን ያለ ነው እና ምን ተደርጎ ነበረ ኮፕ 30 ላይስ ምን መጠበቅ አለብን የሚለውን የምናሳይባቸው አንዳንድ መድረኮች ውስጥ አንዱ ይሄ ነው። ስለዚህ የተለያዩ ካምፔኖችን ማዘጋጀት ሊሆን ይችላል፣ ወጣቶች ሊሳተፉበት የሚችሉት። መሳተፍ የምንለው ደግሞ መጥቶ ጀስት ለቁጥር ማሟያ መሆን ሳይሆን ሚኒንግፉል የሆነ ኢንጌጅመንት እንዲኖር ማድረግ። ካምፔኖች ላይ፣ የአድቮኬሲ ስራዎች ላይ፣ የአክቲቪዝም ስራዎች ላይ፣ የተለያዩ ኢንቫይሮንመንት ሪሌትድ የሆኑ እንቅስቃሴዎች ላይ ወጣቶች ሚኒንግፉል የሆነ ኢንጌጅመንት እንዲኖራቸው ማድረግ ይሆናል። ሌላው ደግሞ ፖሊሲዎች ሲወጡ በተለይ ይሄ ክላይሜት ሪሌትድ የሆኑ ፖሊሲዎች ሲወጡ የወጣቶች ኢንጌጅመንት ምን መምሰል አለበት? ለምሳሌ ፖዚሽን ፔፐር ማስገባት ብቻውን የወጣቶችን ኢንጌጅመንት ኢንሹር አያደርግም። ስለዚህ እያንዳንዱ የክላይሜት ቼንጅ ሪሌትድ የሆኑ ዶክመንቶች ፕሮዲውስ ሲደረጉ እያንዳንዱ ስቴፕ ላይ ወጣቶች ሚኒንግፉል የሆነ ወይም ደግሞ ሊታይ የሚችል ኢምፓክቱ መልሶ ወጣቶችን አፌክት ስለሚያደርግ ትርጉም የሚሰጥ የወጣቶችን ደግሞ ተሳትፎነት የሚያረጋግጥበት ሊሆን ይገባል ማለት ነው። ከዛ ውጪ ወጣቶች ሁል ጊዜ የክላይሜት ቼንጅ ተጠቂዎች ብቻ አይደሉም። ሶሉሽን አላቸው። ወጣቶች ኢኖቬቲቭ የሆኑ አይዲያ አላቸው። እነዚህን ኢኖቬቲቭ የሆኑ አይዲያዎች ለምሳሌ የክላይሜት ስማርት አግሪካልቸር የምንለው አለ፣ ግሪን ጆብስ የምንለው አለ። የተለያዩ ከኢነርጂ ጋር ሪሌትድ የሆኑ ከአግሪካልቸር ጋር ሌላም ያልጠቀስኳቸው ከዚህ ጋር ሪሌትድ የሆኑ ክላይሜት ኢሹዎች ላይ ወጣቶች ኢኖቬቲቭ የሆኑ አይዲያዎችን ይዘው ሊመጡ ይገባል። እነዛ ደግሞ ፈንድ በሚያደርጉ ድርጅቶች ሊሆን ይችላል፣ በገቨርንመንታል ኢንስቲትዩሽንስ ሰፖርት እንዲሆኑ ይሆናል ማለት ነው። ስለዚህ ሚኒንግፉል የሆነ ኢንጌጅመንት እንዲኖረን መጀመሪያ እንዳልኩትኝ የራሳችን የሆነ የተለያዩ የምንሰራቸው በሪሰርች ሊሆን ይችላል፣ ዴታ ሪቪው በማድረግ ሊሆን ይችላል። ዋቴቨር ብቻ ግን ኤቪደንስ ሊኖረው የሚችል ነገር ይዘን መገኘት ይኖርብናል። ከዛ ውጭ ደግሞ የተለያዩ ፕላትፎርሞች ላይ ስንሳተፍ ደግሞ የእኛ ፓርቲሲፔሽን ሚኒንግፉል ሊሆን ይገባል ማለት ነው። እሺ፣ በጣም አመሰግናለሁ። ኤፍራታ ወደ አንቺ ልምጣና እሺ፣ አሁን ሚኒንግፉል ስንል በሚኒንግፉል ኢንጌጅመንት ስንል ሜይ ቢ በምትሰሪበት ኦርጋናይዜሽን ሊሆን ይችላል። እንዴት ነው ይሄን ሚኒንግፉል ኢንጌጅመንት ወይም ሰፖርት የምናደርገው? ኦርጋናይዜሽን ውስጥ ምን አይነት ኦፖርቹኒቲ ያለው የሚለውን ትንሽ ብሪፍሊ ኤክስፕሌን ብታደርጊልኝ። እሺ፣ አይ ቲንክ ዌዎቹን ነው ወጣቶችን እንዴት ነው ሰፖርት የምናደርጋቸው ነው ኢንጌጅ እንዲያደርጉ አይደለም። ሚኒንግፉሊ ናሽናልም የሆነ ኢንተርናሽናል የሆኑ ክላይሜት ፕሮሰሶች ላይ እንዴት ሰፖርት እናደርጋቸዋለን ነው። እኔ ከመጣሁበት ኦርጋናይዜሽን የመጀመሪያው የምናደርገው ነገር ኢዝ ካፓሲቲ ቢልዲንግ። ካፓሲቲ ቢልዲንግ ማለት ወጣቶችን ስለ ክላይሜት ፕሮሰሱ፣ ስለ ክላይሜት ገቨርናንስ፣ ስለ ክላይሜት ፖሊሲዎች ወጣቶችን ኢኪፕ ማድረግ ነው አይደለ? በኖሌጅ ኢኪፕ ማድረግ ነው የመጀመሪያ የምንሰራው። ስለዚህ ምን እናደርጋለን? የተለያዩ ትሬኒንጎችን እናዘጋጃለን፣ ወርክሾፖችን እናዘጋጃለን።
ይሄ ታይምሊ የሆኑ ሴሚናሮች እናዘጋጃለን። ከዛ ደግሞ ሜንቶርሺፕ እናዘጋጃለን። ሶ ለምሳሌ ስታርቲንግ ፍሮም ኮፕ 27 ፖስት ኮፕ 27 ከዛ ኮፕ 28 ላይ ፕሪ ኮፕ 28 ፖስት ኮፕ 28 ፕሪ ኮፕ 29 ፖስት ኮፕ 29 እያለን አሁን ፕሪ ኮፕ 30 ላይ ደርሰናል ማለት ነው። ስለዚህ የኢንተርናሽናል ክላይሜት ፕሮሰሱ ላይ ፕሪ እና ፖስት ኮፖችን እናዘጋጃለን ማለት ነው። ፕሪ እና ፖስት ኮፖች አሁን መዘጋጀታቸው ተሰብስበን እሺ ሰማናችሁ የነበሩንን ጥያቄዎች ጠየቅን ከዛ እስካላችሁን ፕሪ ኮፕ ማለት ኮፕ ከመሄዳችን በፊት ማወቅ ያለብን ነገሮች ናቸው። ፕሪፔርድ እንዴት ፕሪፔርድ እንሁን ነው አይደለ? አሁን ለምሳሌ ቅድም ስለ አዳፕቴሽን አወራን፣ ስለ ሚቲጌሽን አወራን፣ ስለ ቴማቲክ ኤሪያዎች አወራን አይደለ? እዛ ስትሄዱ ለምሳሌ አንደኛው ሩም ውስጥ ዛሬ ስለ አዳፕቴሽን የሆነ ቶፒክ አለ፣ ስለሱ ነው ኔጎሽት የምናደርገው ወይም ስለ አዳፕቴሽን ፋይናንስ ነው ኔጎሽት የምናደርገው ሲባል አዳፕቴሽን እንዳትሉ፣ አዳፕቴሽን ይሄ ማለት ነው። ስለዚህ ለእናንተ ሱተብል የሆነውን ቴማቲክ ኤሪያ መርጣችሁ ምን እንደሆነ ደግሞ ከዛ አውቃችሁ ከዛ ኔጎሽዬሽን ሩም ውስጥ ገብታችሁ እንድትሰሙ ማለት ነው። ልክ ኮፕ ኦፖርቹኒቲውን ስታገኙ ማለት አሁን ቅድም ቢኒያም ሲያወራ ምን አለ፣ በጣም ብዙ ሩሞች ብዙ የኔጎሽዬሽን ሩሞች ከዴሊጌሽን እና ከኔጎሽተሮች ውጭ ሌላ እንትን አልነበራቸውም አይደል? አልነበራቸውም እና ባዶ ሆኖ በጣም ብዙ ሩሞች እያየው ነበር አለ። ከዛ ደግሞ አንዳንድ ጊዜ ኔጎሽዬሽን ውስጥ ተቀምጬ ይላል ዞር እያልኩኝ ሳይ በጣም ብዙ ወጣቶች ይሄ ኢሜይል ይላክላቸዋል እና ፒሲያቸውን ከፍተው ኖት ዱስ ቴንኪዩ ኖት ቴንኪዩ እያሉ ይመልሳሉ። ኔጎሽዬሽኖቹን በደንብ አይከታተሉም። ስለዚህ አሁን እናንተ ኔጎሽዬሽኖቹን ለመከታተል ስትሄዱ ፕሪፐርድ መሆን አለባችሁ። ምን እንደሚወራ እዛ አካባቢ ማወቅ አለባችሁ፣ ምን እንደሚከሰት። ለምሳሌ አሁን በሰከንድ አፍሪካን ክላይሜት ሰሚት ላይ ከአንደኛው ሳይድ ኢቨንት ወጥቼ ወደ ሌላኛው እየሄድኩ አንድ ጓደኛ ያገኘችኝ እና እንኳን አገኘሁሽ በጣም ግራ ገብቶኝ ነበር የትኛው ሩም ጋር እንደሚሄድ እና በጣም ግራ ገብቶኛል። ሁሉም ሳይድ ኢቨንት አለው፣ ሁሉም ፓቪሊዮን አለው እና ምንድን ነው ማደርገው አለች። እሺ ምንድን ነው የምትፈልጊው? አሁን ከአፍሪካን ክላይሜት ሰሚት ማለት ኦልሞስት 5 ታይምስ ምናምን ነው የሚሆነው ኮፕ 25,000 ዴሊጌሽን የነበረው አፍሪካን ክላይሜት ሰሚት ኮፕ በጣም ብዙ ዴሊጌቶች ነው የሚኖሩት። በጣም ብዙ ሳይድ ኢቨንቶች ይኖራሉ። ከዛ አሁን ቱ ኖ ዘ ዲፍረንስ ቢትዊን አይደል ማንዴትድ ኢቨንቶችን ማወቅ አለብን፣ ሳይድ ኢቨንቶችን ማወቅ አለብን፣ የትኛው ጋር ብንሳተፍ ነው የሚያዋጣን። እነዚህ ነገሮች አሁን ለኛ ኢምፖርታንት ነው ኤቭሪቲንግ። ግን ይሄ በጣም ፕራዮሪታይዝ የማናደርጋቸው ቶፒኮች ሊወሩ ይችላሉ። ፕራዮሪታይዝ የማናደርጋቸው ኢትዮጵያ እንደ ሀገር ፕራዮሪታይዝ የማናደርገባቸው ቦታዎች ላይ አንገኝም። ፕራዮሪቲያችን ምንድን ነው? አዳፕቴሽን ፋይናንስ፣ ዩዝ ኢንክሉዥን፣ ጀንደር፣ ሚቲጌሽን፣ ክላይሜት ፋይናንስ፣ ሎስ ኤንድ ዳሜጅ ፋይናንስ፣ እነዚህ ቦታዎች ላይ በደንብ መገኘት ማለት። ስለዚህ እነዚህ ነገሮች እንድታውቋቸው ወርክሾፖች እና ትሬኒንጎች እንደ ፕሪኮፕ ይሰጣሉ ማለት ነው። ፖስት ኮፕ ደግሞ እሺ አሁን ፕሪፐርድ ነበርን፣ ኤክስፔክት ያደረግናቸው ነገሮች ነበሩ። ለምሳሌ አሁን ኮፕ 29 ስለ ክላይሜት ፋይናንስ እና ኤንሲኪዩጂ ነበር አይደል የሚያወራው። ኮፕ 30 ስለምንድን ነው የሚያወራው? ማለት ሜጀር ዲሲሽኖች ናቸው ዲሳይድ የሚደረጉበት ብለናል። ግን እነዛ ሜጀር ዲሲሽኖች ራሱ ምንድን ናቸው፣ እኛን በምን አይነት መልኩ አፌክት ያደርጉናል የሚለው ነገር ነው። ከዛ ፖስት ኮፕ ላይ ደግሞ ስንመጣ አውትካሞቹን ትራንስሌት ማድረግ መቻል አለብን። አሁን ዛሬ ከኤሴስ ፖስት ኤሴስ ብለን ስናዘጋጅ ኤሴስ ላይ የነበሩትን ዴክላሬሽኖች ነበሩ፣ ኮሚትመንቶች ነበሩ፣ ኢቨንቶች ነበሩ። ኤሴስ ራሱ ምንድን ነው፣ አዲስ አበባ ዴክላሬሽን ራሱ ምንድን ነው፣ የወጣቶች ውስጥ ዴክላሬሽን ምንን ያካትታል የሚሉትን ነገሮች አየን አደለ። ከዛ ትራንስሌት እና አደረግናቸውና ዲብሪፍ አደረግናቸው አደለ። ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው። አሁን ቅድም ስለ አይካው ዴክላሬሽን እየገለጥን ቴክኖሎጂ ላይ ስለ ኔቸር ቤዝድ ሶሉሽንስ አወራን፣ ስለ ክላይሜት ፋይናንስ አወራን። ኤአይ መከታተል አለበት፣ ብዙ ነገሮችን ይሄ ዲብሪፍ አደረግናቸው አይደለ። እነሱን መተንተን ነው የምናደርገው። አውትካሞቹን ትራንስሌት እና ዲብሪፍ እናደርጋለን ፖስት ኮፖች ላይ ማለት። ስለዚህ ዋት ቱ ኤክስፔክት። አሁን ኮፕ 29 አለቀ፣ ኮፕ 30 እስከሚመጣ ድረስ 1 ዓመት አለን። 1 ዓመታችንን እንዴት እንጠቀመው? እነዚህ አውትካሞች አሉ። እንዴት ፕሪፔርድ ስንሆን፣ እንዴት ኦፖርቹኒቲዎችን ሀንት እናድርግ አይደለ። ሁል ጊዜ እንደምለው አንደኛው ኦፖርቹኒቲ ዘ ስቴፒንግ ስቶን ፎር ለሌላኛው ኦፖርቹኒቲ። ለዚህ ጉድ ኤግዛምፕል እዛ ናይሮቢ ሰመር ስኩል አሁን ከአውትካሞቹን ካየናቸው በኋላ ናይሮቢ ሰመር ስኩል ያገባችሁ ልጆች ካላችሁ በጣም ኢትወዛን አሜዚንግ አይደለ ኦፖርቹኒቲ ለመማር እያንዳንዱን ነገሮች ከዜሮ አንስተው በጣም ብዙ ነገሮች ነበር ስንማር የነበረው። ሰጀስት ትራንዚሽን፣ ስለ ኤንሲኪዩጂ፣ ክላይሜት ፋይናንስ፣ አዳፕቴሽን፣ ሚቲጌሽን እያንዳንዱን ነገሮች ኮፕ የኤንኤፍ ትሪፕል ሲ ፕሮሰስ ውስጥ ያሉትን ነገሮች እንዳለ እየበታተንን ለማየት ሞክረናል። ስለዚህ እሱን አቴንድ ማድረግ ሬዲነሳችንን ቢልድ ያደርገዋል ማለት ነው። ከዛ ሌላው ደግሞ ልክ ለናይሮቢ ሰመር ስኩል ፎር ክላይሜት ጀስቲስ ለተሳተፉት ልጆች ከመላው ዓለም ነበር የመጡት ኦልሞስት። ግን በጣም አብዛኛው ወደ 90% ከአፍሪካ ሀገራት ነበር የመጡት።
ስለዚህ ለሁሉም ልጆች አይካ 2025ን እንዲሳተፉ ስፖንሰር አደረጓቸው ማለት ነው። አልተመረጠም ሁላ ለሁሉም ሰው አይካ 2025ን እንዲሳተፉ ስፖንሰር አደረጓቸው። ስለዚህ አስተማሯቸው። ከዛ በኋላ ኔክስት ኦፖርቹኒቲ ምንድን ነው የአፍሪካ ወጣቶች እያወሩ ያሉት ምንድን ነው፣ እኛስ እንዴት ኢንጌጅ እናደርግ እንዲሉና ኢንጌጅ እንዲያደርጉ ኦፖርቹኒቲውን ሰጧቸው ማለት ነው። ስለዚህ ኦፖርቹኒቲስ ከዛ ሜንቶርሺፖች። ሁለተኛው እያደረግን ያለ ነው አክሰስ ቱ ፕላትፎርምስ ነው። ዩዝ ፕሪንት በሶሻል ሚዲያም ባሉንም ኮኔክሽኖች እንዳለ ፕላትፎርሞችን አክሰስ እንድታደርጉ ኦፖርቹኒቲዎችን ይሰጣል። አንደኛው ነገር ናሽናል ዩዝ ዴሊጌሽን ውስጥ ጆይን እንድታደርጉ፣ ሁለተኛው ፖሊሲ ዳያሎጎችን ራሱ መተንተን አይደል፣ እንደ ዛሬው አይነት በጣም ብዙ ማናቃቸውን ነገሮች እንድናውቃቸው ፕላትፎርም ሰጥቶናል። ኮፕ 29 ራሱ ለኢንዲሲ 3.0 ፖሊሲ ዲያሎግ አዘጋጅተን ነበር የነበራችሁ ልጆች፣ ስለዚህ ታውቃላችሁ። ስለዚህ አክሰስ ቱ ፕላትፎርም ይሰጠን። ከዛ ሌላው ደግሞ ለኢንተርናሽናል ፎረሞች ነው። በሶስተኝነት ኢንፎርሜሽን ሼሪንግ ነው። በጣም ብዙ ነገሮቻችን ቅድም እንዳልኩት በፋይናንስ ነው የሚፈቱት፣ ግን በጣም ብዙዎቹ ደግሞ በኢንፎርሜሽን ነው የሚፈቱት። ስለዚህ ኢንፎርሜሽን ሼሪንግ ነው። ሲምፕሊፋይ የተደረጉ ክላይሜት ፖሊሲዎችን አዳዲስ ነገሮች ሲመጡ ሰርኩሌት እናደርጋለን፣ እንወያይባቸዋለን፣ ተመልሰን ሪፍሌክት እናደርጋለን። ስለዚህ ከኤሲኤስ ስንመለስ እንደዚህ አይነት ፕላትፎርም ተዘጋጅቶ ሪፍሌክት እንድናደርግበት፣ እናንተ ከኤሲኤስ ምን አገኛችሁ፣ ምን ነገሮች ነበሩ፣ እኛ ጋር ደግሞ የነበሩትን ነገሮች ሪፍሌክት ለማድረግ ማለት ነው። ስለዚህ እንደዚህ አይነት እንትኖች እንዲኖሩ ዲክላሬሽኖቹን አወቅናቸው እንዴት እንደነበሩ፣ ውስጣቸው ያሉትን ነገሮች፣ አግሪመንቶቹን ሰማን፣ ኮሚትመንቶች ሰማን፣ ስለ ስኮር ካርድ አወራን። ስለዚህ ኢንፎርሜሽን ሼሪንግ ማለት ነው። ሌላውና ወሳኙ ነገር ደግሞ ኔትወርኪንግ። እዚህ አሁን እኛ ስፖንሰር ማድረግ አንችልም ለኮፕ 30 ብንል አላልኩም፣ ግን ብንል ኔትወርክ እንድታደርጉ ኦፖርቹኒቲ ሰጥተናቸው። እዚህ ውስጥ ኔጎሽተሮች አሉ። ለምሳሌ እናንተ ኔጎሽሽን ላይ መግባት የሚፈልግ ሰው ኔጎሽተሮችን ሄዶ እንዴት ነበር ፕሮሰሳችሁ፣ እንዴት ነው የመጣችሁት፣ ምን ይመስላል እንትኑ፣ እሱን አይነት ኦፖርቹኒቲ እንሰጣቸዋለን። ኔትወርኪንግ ማለት ነው። ዩዝ ሊደሮች አሉ፣ የተለያዩ ኦርጋናይዜሽን የሚመሩ ሰዎች አሉ፣ ከሪሰርች ኢንስቲትዩት የመጡ ሰዎች አሉ። ስለዚህ ላስት በት ኖት ሊስት ቲንግ ኢዝ ኔትወርኪንግ። እሺ፣ አመሰግናለሁ ኤፍራታ። ወደ ህይወት ልምጣና በመልቲ ስቴክሆልደር ውስጥ ዩኒሴፍ ከሌሎች ከገቨርንመንት ሊሆን ይችላል ከፕራይቬት ሴክተሮች ጋር ወይም ደግሞ ከሲኤሱ ጋር እንዴት ነው የዩዝ ኢንክሉዥን የሚያደርገው ወይም ደግሞ ኮሚትመንት የተሰጠውን እንዴት ነው ኢንክሉዝ የሚያደርገው? አዎ ቅድምም እንዳነሳሁት ያው ዩኒሴፍ አሰ መልቲላተራል ኦርጋናይዜሽን ብዙ ቦታዎች አክሰስ አለው። ምክንያቱም አንደኛ ያው ቴክኒካሊ ኤክስፐርት የሆኑ ሰዎች አሉ ኢን ፕሌስ። ከዛ ደግሞ ኤንጌጅመንት አለው፣ ጋቨርንመንት ሰፖርት የሚያደርግባቸው የሚሰራቸው ነገሮች አሉ። ከፕራይቬት ሴክተሮች ደግሞ ፐብሊክ ፕራይቬት ፓርትነርሽፕ በተለይ ቢዝነስ ፕሪንሲፕሉን በመያዝ የሚሰራባቸው ነገሮች አሉ። ከዩዝ ሌድ እና ዩዝ ደግሞ ፎከስድ ኦርጋናይዜሽኖች ጋር መስራት እንፈልጋለን፣ አብረናቸውም እንሰራለን። አሁን ለምሳሌ ዩዝ ዋይኤንኤስዲ ዩዝ ኔትወርክ ፎር ሰስተናብል ዲቨሎፕመንት ፓርትነሮቻችን ናቸው። ኢትዮጵያ ገርልስ ስኬተርስ ፓርትነሮቻቸው ናቸው። ከእነዚህ አይነት ዩዝ ፎከስድ ከሆኑ ኦርጋናይዜሽኖች ጋር አክቲቪቲዎቻቸውን ሰፖርት እያደረግን እንሰራለን። እኛ ያለንን ቴክኒካል ኤክስፐርቲዝ ያለን ፋይናንሻል ሰፖርት በመስጠት ከነሱ ጋር ኢንጌጅ እናደርጋለን ማለት ነው። ከዚህ ደግሞ ያው በመቀጠል ከመንግስት ጋር አሁን ለምሳሌ የተፈራረምናቸው የተለያየ አክቲቪቲዎች አሉ። ከሚኒስትሪ ኦፍ ፕላኒንግ ኤንድ ዲቨሎፕመንት ስለ ኤንዲሲ ሪቪው ሲደረግ የኤንትሪፕልሲ ኢንፎርሜሽኖቹ ከልጆች ጋር የተያያዙ ኢንዲኬተሮች ሲወጡ እንደዚህ ሲደረጉ ክሎዝሊ ነው ከመንግስት ጋር የምንሰራው ማለት ነው። ስለዚህ እነዚህ ነገሮች በማድረግ ነው ክሎዝሊ የምንሰራው ከመርቴስ ዊዝን ደግሞ የዩኤን ሲስተም የራሱ የሆነ አክቲቪቲዎች አሉ። ስለዚህ እነዛን ደግሞ በመሳተፍ የዩኤንኤፍሲሲ አሁን ለምሳሌ ከኛ ጋር ክሎዝሊ ሆኖ የስቶክ ቴኪንግ ላይ ዩዝ ኤቲካል ስቶክ ቴኪንግ ላይ እኛ ሰፖርት አድርገናቸው ያው ማርሴልም መታ እንድትሳተፍ በማድረግ ለወጣቱ ያንን ኦፖርቹኒቲ እንዲያገኙ ለማድረግ ችለናል ማለት ነው። ያው አስ ፕሬዚዳንት ፎር ዘ ኮፕ 30 ሺ ዋዝ ዋን ኦፍ ዘ ሃይ ሌቭል ዴሊጌትስ ማለት ነው። ስለዚህ እንደዚህ አይነት ኦፖርቹኒቲውን በመፍጠርና ኤንጌጅመንቶችን በማድረግ ነው አብረን ኤንጌጅ አድርገን የምንሰራው ማለት ነው። ህይወት በጣም አመሰግናለሁ። መሰረት ወደ አንቺ ልምጣና እንደ ሪሰርቸር በአፍሪካን ክላይሜት ሰሚት ላይ ለኮፕ 32 ምን አይነት አድቫይስ ነው የምትሰጪን ወይንም ደግሞ
ጎይንግ ፎርወርድ ምንድን ነው ዩዝ ማድረግ ያለበት ብለሽ ታስቢ? ብዙውን ሀሳብ ኤፍራታ አንስታቸዋለች። ቅድም ግን እንደጀመርኩት ወጣቶች ምንድን ነው ቴክኒካል ተርሞችን ሊሆን ይችላል፣ የኔጎሽዬሽን ፕሮሰሶችን ሊሆን ይችላል፣ ጠቅላላ ስለ ኮፕ ምንድን ነው ኮፕ ፕሮሰሶች ምንድን ናቸው? ጠዋት ስላልነበርኩ ምናልባት ዲስከስ ያደረጋችኋቸው ነገሮች አላቅም፣ ግን እነዚህን ፖይንቶች አንስታችኋል ብዬ አስባለሁ። እያንዳንዱን ተርሞች ልታውቋቸው ይገባል። አዳፕቴሽን ምንድን ነው? ሚቲጌሽን ምንድን ነው? አሉ የተለያዩ ከክላይሜት ቼንጅ ጋር ሪሌትድ የሆኑ ተርሚኖሎጂዎች አሉ እና ኤንዲሲ ምንድን ነው? የኢትዮጵያ ኤንዲሲ ሪፖርት ምን ይመስላል? ሌላም አሁን ሜንሽን ያላረኳቸውን ነገሮች በሙሉ ልታውቋቸው ይገባሉ። ምንድን ነው የሚለው ኮፕ መሄድ ወይም ኤስኤስ2 ተሳትፎ ብቻ መምጣት ልክ ቅድም እንዳልኩት ሪፕሬዘንቴሽን ካልሆነ እዚህ ተገኝታችሁ የሆነ ነገር ይዛችሁ ካልሄዳችሁ ህይወታችሁ ላይ ምንም የሚያመጣ የለም። አት ሴም ታይም ደግሞ እናንተ ጋር ዴቨሎፕ የምታደርጉበት ነገር ስለማይኖር ማለት ነው። ስለዚህ የመጀመሪያው ልታውቋቸው የሚገቡትን ከኔጎሽዬሽን ጋር ተያይዞ ከኮፕ ፕሮሰስ ጋር ተያይዞ ያሉትን ነገሮች በራሳችሁ ጉግል እያደረጋችሁ እነዛን ነገሮች ማወቅ ይጠበቅባቸዋል። ከዛ ውጭ ደግሞ የተለያዩ የሚዘጋጁ የካፓሲቲ ቢልዲንግ ፕሮግራሞች አሉ፣ ልክ የዛሬው አይነት ማለት ነው። ኦንላይን ሊሆን ይችላል ወይም ቨርቹዋሊ የሚደረጉ ሊሆን ይችላሉ። ፊዚካሊ የምትሳተፉባቸውን እነዛን አክቲቭሊ መሳተፍ። ከዛ ውጭ ደግሞ ተሳትፏችሁ ላይ ምን ይዤ ሄድኩኝ፣ ምን ተረዳሁ፣ እንደገና ደግሞ ምንድን ነው የሚጠቅመኝ የሚለውንም መለየት ያስፈልጋል። የክላይሜት ቼንጅ ጋር ስናወራ በጣም ብዙ ቴማቲኮች ናቸው ያሉት። እናንተ ኢንተረስትድ የምትሆኑት ወይም ደግሞ እውቀቱ ያላችሁ ምን ጋ ነው የሚለው፣ ለምሳሌ አዳፕቴሽን ላይ ነው ወይስ ሚቲጌሽን ላይ ነው፣ የሎስ ኤንድ ዳሜጅ ላይ ነው፣ ክላይሜት ፋይናንስ ላይ ነው፣ ካፓሲቲ ቢልዲንግ ነው። በጣም ብዙ የተለያዩ ስለሆኑ አንድ ሰው የሁሉም ነገር ኤክስፐርት መሆን አይችልም። ስለዚህ የእናንተን ኢንተረስት ያላችሁንና እስኪላችሁ ደግሞ ሪሌትድ የሚሆነውን መለየትም አንዱና ወሳኝ ነገር ነው። ከዛ ውጪ ደግሞ የተለያዩ ልክ እንደ ዛሬ አይነት ፕሮግራሞች ሲኖሩ ወይም ደግሞ ቨርቹዋሊ የምትሳተፉባቸው ነገሮች ሲኖሩ ከሰዎች ጋር ኔትወርክ ማድረግ መቻል። የተለያዩ ሰዎች የተለያዩ ልምድ ያላቸውን ነው የምታገኟቸው። ስለዚህ ከነዛ ሰዎች ጋር ኔትወርክ ማድረግ፣ ፓርትነርሺፕ መፍጠር፣ ለእናንተ ሊረዳችሁ የሚችሉ ሰዎች ጋር ደግሞ መጠጋት፣ ስፔሻሊ ደግሞ ሲኒየር የሆኑ በዚህ በኔጎሽዬሽን ፕሮሰስ ኮፕ ላይ በጣም ተሳትፎ ያላቸው ወይም በዚህ በክላይሜት እንቅስቃሴ ላይ ደግሞ ጉልህ ሮል ያላቸውን ሰዎች አፕሮች ማድረግ፣ እናንተን ደግሞ እንዲያማክሯችሁ ወይም ደግሞ ሼር እንዲያደርጓችሁ እውቀታቸውን መጠየቅ ሊሆን ይችላል። ከዛ ውጪ አክቲቭሊ የተለያዩ ፕሮግራሞች ላይ መሳተፍ መቻል፣ አድቮኬሲዎች ላይ ወይም የክላይሜት አክቲቪዝም ዋቴቨር የተለያዩ ስያሜዎች ልንሰጣቸው እንችላለን። እነዛ ላይ አክቲቭሊ ኢንጌጅድ ማድረግ ከቻላችሁ፣ ኢንተረስታችሁን ከለያችሁ፣ የትኛው ቴማቲክ ላይ ደግሞ ኢፌክቲቭ መሆን እንደምትችሉ ከለያችሁ ጥሩ የሆነ የክላይሜት አክቲቪስት ወይም አድቮኬተር ልትሆኑ ትችላላችሁ። እሺ፣ አመሰግናለሁ። በድጋሚ ሁላችሁንም አመሰግናለሁ። እኔ ጥያቄን ጨርሻለሁ። ወደ ኦዲየንስ ጥያቄ ካላችሁ እንሄዳለን። ቴንኪዩ በጣም ለሁላችሁም ፓናሊስቶቻችን እያመሰገንኩኝ፣ ሁለት ጥያቄ። አንደኛው ዶክተር መሰረት ያለችው ላይ በመነሳት ነው። ብዙ ጊዜ የአፍሪካ ክላይሜት ሰሚት እንዲሁም ደግሞ ኮፕን ስናስብ ሞሮፍ የኔጎሽዬሽን ፓርት እንዳለው ነው የምናስበው። አይ ቲንክ ቪዚብልም ሆኖ የሚወጣው የኔጎሽዬሽን ፓርት ይመስለኛል። እና እንደ ወጣት ያነሳሽው አንዱ ምንድን ነው የት ጋር ከኔጎሽዬሽን ውጭ ያሉ ኢንጌጅመንቶችንም ማሰብ እንደሚያስፈልግ ተናግረሻል። እና እሱን እንዴት አይደንቲፋይ ማድረግ እንችላለን? ቢካዝ አይ ቲንክ እንደ ወጣት ሁላችንም የምናያቸው ነገሮች ሞር አትራክቲቭ ይሆናሉ ኢቨን ኢፍ ስትሬንግዛችንን ካፓሲቲያችንንም በማናይበት ሁኔታ ማለት ነው። ሶ ምን ታስቢያለሽ እሱ ላይ? ኤኒ ቲፕስ ወይ ላንቺ የረዳሽ ወይም ደግሞ አካባቢሽ ላይ ያሉ ወጣቶች ያደረጉት ነገር ካለ የሚለው ነው። ሁለተኛ ለህይወት ነው፣ ለዩኒሴፍ አይኖ በጣም ዩኒሴፍ ወጣቶችን በጣም ሰፖርት እንደሚያደርግ ስፔሻሊ የዩ ሪፖርት ፕሮግራም እንደ ትልቅ አይ ቲንክ ሪሶርስ ብለን የምንይዘው ነገር ነው እና ለእኛ በጣም የሚጠቅም ነገር ነው። ግን ሞር ደግሞ የባለፈው ዓመትም ላይ ኮፕ29 ላይ የነበረውም ኢንጌጅመንት እንደነበረ አስታውሳለሁኝ። 2 ወጣቶች እንደሄዱ ግን ሞር ዳን ሪፕሬዘንቴሽን ወጣቶችን ኮፕ ላይ እንዲሳተፉ ከማድረግም ደግሞ በተጨማሪ ምን አይነት የሜንቶርሺፕ
ፕላኖች አሏችሁ? ቢካዝ ቅድም እንደተባለው ኮፕ ላይ ብዙ አይነት ሜንቶርሺፕ ያስፈልጋሉ። ኢንጌጅመንታችን ዲፍረንት ነው የሚሆነው። ኤፍራታ አንስታለች እና ምን አይነት ሰፖርቶች ፕሮግራሙ ከመድረሱ በፊት ምን አይነት ሰፖርቶችን ለወጣቶች ለማድረግ ታስባላችሁ? አንዳንዴ ኮፕ ሳንሄድም እዚህ ሆነ መከታተል የምንችልበት ፕሮግረስ ስለሚኖር ለእሱ ምን አይነት ሰፖርት ታደርጋላችሁ የሚለውን ነው። አመሰግናለሁ። ፓናሊስቶቻችን ታላቅ ምስጋና ያቀረብኩኝ። ጥያቄ ከቅድሙ ጋር ሊመሳሰል ይችላል፣ ስለዚህ ይቅርታ። You said, ለምሳሌ I signed up for the Nairobi summer school, ግን ከኤስኤስ እና ከክላይሜት ጋር በነበረኝ ኮንፍሊክት ስለነበረ እግዚአብሔር ብሎ ተመልሼ ሰመር ስኩሉን አገኛለሁ በሚለው እንትን ተጃጅዬ አስመልጫለሁ። ግን ኤኒዌይስ ዊ ነው ስናድግ ስፔሻሊ አዲስ አበባ ውስጥ ያደግን ኤምኤዩ ምናምን የሚባል ነገር አለ ላይክ ሲሙሌሽን እና አሁን ናይሮቢ ሰመር ስኩል ላይ ነበረ ብለሻል። ሶ ያንን እንዴት ነው ሞር ወደ አክሰሰብል የምታደርጉት? ለምሳሌ አሁን ፕሪኮፕ ተዘጋጅቶ አሁን እንዳለ ሆኖ ሌላ ፕሮግራም ላይ አዘጋጅታችሁ የማድረግ አሰባላችሁ ወይ? ዲሞንስትሬት ለማድረግ ሞር ዘን ከቴዎሬቲካል ሀሳቡን ከመናገር ወይም ሪሳይት ከማድረግ አልፎ ፕራክቲካሊ የሚለውን ምን አስባችኋል? ለተከበሩ ወይዘሮ ህይወት ጥያቄ ሳደርግ ደግሞ ከብዙ ሀገራት መልቲላተራል ኮኔክሽን አለን ብላችኋል ከዩዝ ኦርጋናይዜሽኖች ጋር እና እነዛ ሀገር ወጣቶች የሀገራቸውን ፖሊሲ እንዴት ነው ደግፈው ይሳተፋሉ መሪዎቻቸው እንኳን ባይኖሩና እንደዛ ልጆች ወይም እነዛ ዩዞች መጥተው ለእኛ ኤክስፒሪየንስ ሼር ማድረግ እንዴት ታክቲክ እንደሆነ የሀገራቸው ሚስጥር ያወጡ ሳይሆን እንዴት እንደሚዘጋጁ የሚለውን ነገር ቢታሰብልን። አመሰግናለሁ። ስላዳመጣችሁ አመሰግናለሁ። ኦኬ፣ አሁን ስላቀረባችሁልን እንዳለ ሁሉም ፕሬዘንቴሽን እናመሰግናለን። ኩዌሽኔ አሁን ብዙ ጊዜ እንትን የኢንፎርሜሽን ልውውጥ የለም ከጀኔሬሽን ቱ ጀኔሬሽን አለ ይለ ላይክ እንደ ዩዝ አፍሪካ 70% እንዳለ ዩዝ ነው እና ላይክ ጀኔሬሽን ሼር ከሌለን እንዴት ነው ልንሰራ የምንችለው እንደ ዩዝ? ከዚ ብዙ ጊዜ ኢንፎርሜሽን ልውውጥ የለም። ኔትወርኪንግ በደንብ ሰው አያገኝም። ሰው ላይክ ዩዝ ብዙም ጊዜ ኢንፎርሜሽን አያገኙም። ብዙም ጊዜ ደግሞ ላይክ እንዴት ማዋጣት እንደሚችሉ ላይክ ግራ ነው የሚገባቸው። ኮዝ ዜር ኢዝ ኖ ጀነሬሽናል ልውውጥ ኢንፎርሜሽን እና እንዴት ነው እሱ ነገር ላይ የምትሰሩት? ላይክ ሞር እንዴት ነው ዩዝ ሲረከብ ነው ለቀጣዩ ጀነሬሽን አስረክቦ ሰርቶ የሚያሳልፈው እና እንዴት ያሰባችሁበት ነው ከኢንፎርሜሽን ልውውጥ አንጻር? አመሰግናለሁ። አንድ ጥያቄ ነው ያለኝ። ኮፕ 30 ላይ ዩዙን ስፔሲፊክሊ በምን መንገድ ነው ኢንቮልቭ ለማድረግ የምታስቡት? በምን አይነት ፕላትፎርም ነው ያሰባችሁት? ኩዌስችን ብጀምር እንግዲህ ሜንተርሽፕ እንዴት ነው ነው በጣም ኢምፖርታንት ጥያቄ ነው። በጣም ደግሞ የአንድ ሰውን ህይወት ኮምፕሊትሊ ሊቀይር የሚችል ፕሮሰስ ነው ሜንተርሽፕ ማለት ነው። እኔም በራሴ ህይወት አይቼ ስለማቅ ነው። ያው ግራጁዌት ያደረኩ አካባቢ በጣም እንደዚህ ሰው ጋር ቀርብ የምነጋገር ሰው አልነበርኩም። ግን የሆነ ሰው በትሬኒንግ አግኝቼ የሆነች ሰው እሷ ባደረገችው ሜንተርሽፕ ነው አሁን እንግዲህ እናንተ ጋር ቆም የምነጋገረው ማለት ነው። ሜንተርሽፕ ክሎዝሊ አብሯችሁ የምትሰሩትን ነገር አፕሮቭ የሚያደርግላችሁ እናንተን የምትሄዱበትን አካሄድ የሚያሳያችሁ ሰው በጣም አስፈላጊ ነው። አንዳንድ ጊዜ ዋን ቱ ዋን ሊሆን ይችላል። አንዳንድ ጊዜ ደግሞ እንደ ግሩፕም ኤክስፓንድድም በሆነ መንገድ ሊሆን ይችላል ማለት ነው። ስለዚህ ሜንተርሽፕ በጣም አስፈላጊ ነው። አንደኛ እንግዲህ ያው እኔ ተመልሼ ወደ ዩሪፖርት ፕላትፎርም ነው የምመጣው። ስለ ክላይሜት እንድታውቁ በጣም ነው የምንፈልገው። ዩሪፖርቱ ላይ ብዙ ኢንፎርሜሽኖች ይወጣሉ። ዩሪፖርት ፕላትፎርሙን ብትከታተሉት በየጊዜው የሚወጡ ፖሎች አሉ፣ ጥያቄዎች አሉ፣ ቻትቦቶች አሉ። ቻትቦቱ እንደውም ኢቭን ቱ ዲዛይን የምታደርጉበት ነው። ስቴፕ ባይ ስቴፕ እየወሰዳችሁ የራሳችሁን ክላይሜት የሆነ ምን ልበለው እንደ ቲኦአር እንደ ኮንሴፕት ኖት ዲቨሎፕ እንድታደርጉ የሚረዳ ያህል ነው ያለው ማለት ነው። ስለዚህ ብዙዎቻችሁንም ጠይቃችሁ
ሰብስክራይብ ካላረጋችሁ የሪፖርት ፕላትፎርም ይዩ። ኤንዲሲ ምን እንደሆነ ጥያቄ፣ ኩዌስችኖች እንደዚህ አይነት ነገሮችን እዛ ላይ ኤንጌጅ አድርጉ። ዳት ኢዝ ዋን ዌይ ኦፍ ሜኪንግ ዩ ግሎባል ሲቲዝን። ግሎባል ሲቲዝን ለመሆን ይሄ ፕላትፎርሞች የተዘጋጁት ለወጣቱ ግሎባል እንዲሆን ነው። ግሎባል ሲቲዝን እንዲሆን ምንድን ነው ዓለም የሚነጋገረው አሁን ምን ያለ ኢንፎርሜሽን ላይ ነው ኢንፎርሜሽን የተቀያየረ ያለውን የሚለውን በየጊዜው ነው ለእናንተ እንዲደርሳችሁ የምንፈልገውና ስለ ክላይሜት ላይም ሲሚላር የሆነ ነገር እያደረግን ነው ማለት ነው። ስለዚህ ያንን ቼክ አድርጋችሁ ፕላትፎርሙ ተከታተሉ። ከዛ ደግሞ እንግዲህ በጣም ኢምፖርታንት የምንለው ደግሞ አብሮ መስራት ከተለያየ ኦርጋናይዜሽኖች ጋር ቅድም እንዳልኳችሁ ከዩዝ ኔትወርክ ፎር ሰስተናብል ዲቨሎፕመንት ላይ ከኢትዮጵያ ጋር ስኬትለርስ ጋር አብረን እንሰራለን። ኤኮ ጀስቲስ ጋርም በቅርቡ የሆነ ኢንጌጅመንት ነበረ። እንደውም እነሱ የኤንዲሲውን ተጠቅመውበት እንደ ኩዌስችን እንደ ለራሳቸው እንደ ኤፍዲጂ ፎከስ ግሩፕ ዲስከሽን ነገር አካሂዱበት ነበር ማለት ነው። ከዛ ላይ የወጣው ማለት ነው። ስለዚህ በጣም ኢምፖርታንት ነገሩ እንግዲህ እናንተም you have to identify your mentors ግን እኛም እንደ ዩኒሴፍ ደግሞ we have to work on it fully በቃ we have mentored እንደዚህ የሚል ነገር የለንም። ዩዝ ኢንጌጅመንት እና ዩ ሪፖርት የሚባሉ ስቲሪንግ ኮሚቴ ሜምበርሶች አሉ። እነዛ ስቲሪንግ ኮሚቴዎቹ ላይ እናንተም እንደ አንድ ክላይሜት አድቮኬት ኢንጌጅ አድርጋችሁ እንድትሰሩና እኛም ደግሞ ያሉን ኤክስፐርቶች within ዩኒሴፍ ብዙ ኤክስፐርቶች አሉ ክላይሜት ላይ በሄልዝ፣ በኤዱኬሽን፣ በዋተር ሳኒቴሽን የክላይሜት የራሱ ሰፓሬት የሆነ እንትን አለው። ከዛ ደግሞ ውጭ ሚኒስትሪ እንዲሆነ እንትን አለውና እናንተ እንደ ኢንተረስታችሁ ከነዛ ጋር ሊንክ አድርጋችሁ በተጠይቁን we can have like ዌቢናር እንደዚህ አይነት ነገሮችን በደስታ ልናዘጋጅ እንችላለን። እነዚህ ይሄ ነው ጥሩ ነው ብዬ የማስበው። መልቲላተራል ነው። የሚቀጥሉ ጥያቄ ኤክስፔሪየንስ ሼሪንግ ስለዚህ መልቲ ስቴክሆልደር ውስጥ እየጣፈለኩን ሌላ ኮፕ 30 ላይ እንግዲህ ገና አልተወሰነም። ኮፕ 29 ላይ በጣም አክቲቭ የሆኑ ወጣቶች ነበሩን። እነሱ ደግሞ በጣም አገራቸውን በትልቅ ሁኔታ ነው ሪፕሬዘንት ያደረጉት። በጣም ያስደስት ነበር። እንግዲህ ቤዛ ልትነግረን ትችላለች እዛ ጋር ስለተቀመጠች እና እነሱንም ሜንተር ብናደርጋቸው ክለዙዲ ከነሱም ጋር ብንሰራ ደስ ይለናል። ግን ያ ነው። ሌላው ጥያቄ አሁን ትዝ አለኝ ግሎባል እንግዲህ መልቲላተራል ነን ብላችኋል። እንዴት ነው የግሎባል ሪፕሬዘንቴሽናችሁና የግሎባል ኤክስፔሪየንስ ሼሪንግን ወደዚህ ሀገር አምጥታችሁ እንዴት ነው ፖሊሲ ዲሲዥናቸውን ኢንፍሉዌንስ ማድረግ የሚችሉት የሚል ነው። እኛ እንግዲህ ያው ቅድም እንዳልኩት ማርሴልን ለማምጣት ሳይሆን ኢንጌጅ ለማድረግ ችለናል። ከዩኤንኤፍሲሲሲ ጋር አብረን ሆነን እሷ ያላትን ኤክስፔሪየንስ በጣም ጥሩ ኤክስፔሪየንስ ነው ሼር አድርጋ ያደረገችው። ትሪ ፕላንቲንግም አድርጋለች። ግን ይሄ ሞር የሚያስፈልግ ነው። ለዚህ ደግሞ እኛ የተለያየ ባሉን ኮንታክቶች እናንተ የምትፈልጉ ከሆነ ብትጠይቁን ይሄንንም እንደ የአንድ የሆኑ ዲስከሽኖችን ልናካሄድ እንችላለን። ግሎባሊ አክቲቭ ከተባሉ ከእንደዚህ አይነት ፖሊሲ ዩዝ ሆኖ ፖሊሲን ኢንፍሉዌንስ ከሚያደርጉ እንትኖች ጋር ኮንታክት ኖሯችሁ ያንን ነገር ደግሞ እናንተም የምትጠቀሙበት እነሱም የምትጠቀሙበት የሚሆኑበትን ፕላትፎርም እንዲያደርግ ማድረግ እንችላለን። ያው ይሄ አንድ የተለያየ ነገር ሞክረን ነበር። በአሁኑ የአፍሪካ ክላይሜት ሰሚቱ ላይ ብዙ ሰዎች ናቸው የመጡት፣ ከተለያየ ሀገር ነው የመጡት። ያ እንግዲህ አንዱ መሞከር ብዙ ዩኒሴፍ ስፖንሰር ያደረጋቸውና እዚህ መጥተው ከእናንተ ጋር ኢንጌጅ እና ኢንፍሉዌንስ እንዲያደርጉ የሞከርናቸው ወጣቶች አሉ ማለት ነው። የጀኔሬሽን ዳያሎጉ ኢዝ ቬሪ ኢምፖርታንት፣ በጣም አስፈላጊ ነው። ኢንተርጀነሬሽናል ክላይሜት ላይ ያው ኢንተርጀነሬሽናል ዳያሎግ የሚባልም አንድ የሆነ የራሱ ፓቪሊዮን ላይ የሆነ ቴም ነበረው፣ የተነጋገሩበት ነገር ነበር እና ያ ኤክስፔሪየንስ ሼሪንግ ደግሞ በጣም ኢምፖርታንት ነው። ለዛም እንደ ዩዝ እናንተ ናቸው አድቮኬት ማድረግ ያለባችሁ ብዬ ነው የማስበው። ዩ ሃቭ ቱ ፑሽ፣ ዩ ሃቭ ቱ አስክ፣ ዩ ሃቭ ቱ ኢንጌጅ። የሚፈጠሩላችሁን ፕላትፎርሞች ይሄ ነገር እንዴት ነው እኔን ግሎባል ሲቲዝን ሊያደርገኝ ይችላል? አሁን ቅድም እንደቀረቡላችሁ የተለያየ ነገሮች ኤቪደንስ፣ ሳይንቲፊክ ኤቪደንሶችን ተጠቅማችሁ ዳታዎችን ይዛችሁ ኖሌጅ ኖሯቸው የሚሉ ነገሮች ይዛቸው እንዴት ነው እኔ ግሎባል ሲቲዝን መሆን የምችለው? ከዛ ደግሞ ጀኔሬሽን ላይ ምን ያህል
ምን ሰዎች ቅድም እንደተባለ እውቀት አላቸው እዚህ ላይ ማን ናቸው እውቀት ያላቸው ብላችሁ አፕሮች ማድረግ ለእነሱ ደግሞ መድረክ መስጠት እናንተ በምትሰሯቸው ውስጥ ላይ እንደ ሳይሎ ሳይሆን አሁን ብዙ ጊዜ ወጣት ሲባል ዩዝ ሌድ ሲባል እኔ መሰለኝ ትልቁ ሰው ዛሬ እዚህ እንትን ውስጥ ሌሎችም ገባሽ ሌሎቹንም ኢንቫይት ብታደርጓቸው እዚህ ላይ ኤክስፔሪየንስ ያሉ ሰዎችን ብታደርጉና ከዛ ነው የሚጀምረው ኢንተርጀነሬሽናል ዳያሎግ ማለት ነው። እነሱ የራሳቸውን ሀሳብ የራሳቸውን አስተያየት ያለፉበትን መንገድ ቢነግሯችሁ ብዙ የተለያዩ ሃይ ሌቭል የሆኑ ክላይሜት አክቲቪስቶች ነበሩ ኢትዮጵያ ውስጥ አሁንም አሉ። ግን እነሱን ኢንጌጅ ማድረግ ነው። ሳይሎ ከሆነን የራሳችን ብቻ ዩዝ ብለን ዩዝን ብቻ ይዞ መሮጥም ጥሩ ነው። ዩዝ ሌድ ዩዝ ፎከስድ ዩዝ እንትን ሴንተርድ የሆኑ አፕሮቾች ጥሩ ናቸው። ግን ሌሎቹንም ማየት ያስፈልጋልና ለእነሱም ደግሞ መድረኮቹን ሼር ማድረግ መስጠት ያስፈልጋል ማለት ነው። እነዚህ ናቸው ያሉኝ እንግዲህ ጥያቄዎች። ያልመለስኩት ካለ እንግዲህ በኋላ። የመጀመሪያው ያብጻጋ የጠየቀችው ጥያቄ የሳይድ ከኔጎሽዬሽን ሩሞች ውጪ የሚዘጋጁ የኮፕ ሚቲንጎች ላይ በጣም ብዙ ሳይድ ኢቨንቶች አሉ። ኮፕ ኤሴስቱን ከተሳተፋችሁ ኮፕ ማለት በጣም ብሮድ በሆነው ስኮፕ የሱ ምናልባት ቅድም ኤፍራታ ብሏለች የዚህኛው ኤሴስቱ ላይ ወደ 25,000 ሰው ነው የተጠበቀ የነበረው። ኮፕ ላይ ደግሞ ከ70,000 እና ከ80,000 በላይ ሰዎች ናቸው የሚሳተፉበት። ኢንክሉድ የማይደረግ ምንም አይነት ቶፒክ የለም። ሁሉም ቶፒኮች ኢንክሉድ ይሆናሉ እና ሰፊ ነው የሚሆነው። ስለዚህ እናንተ የመጀመሪያ ልታረጉ የሚገባው እኔ ካለኝ ትንሽ ኤክስፒሪየንስ መናገር የምችለው የመጀመሪያ ቶፒካችሁን ሴሌክት ማድረግ መቻል አለባችሁ። ምንድን ነው የምትፈልጉት? ምናልባት ካጠናችሁ ትምህርት ጋር ሪሌትድ የሚሆን ኦር ደግሞ እናንተ ኢንተረስትድ ሆናችሁ ፎሎ ልታደርጓቸው የሚገቡ ሳይድ ኢቨንቶችን መለየት ነው። ከዛ በኋላ የትኛው በየቀኑ በጣም ብዙ አይነት ሳይድ ኢቨንቶች ብዙ አይነት ቶፒኮች ዲስከስ ይደረጋሉ። ያንን መለየት ስፔሲፊክ መሆን የእናንተን ስፔሻላይዜሽን ስፔሲፊክ ሆኖ መምረጥ የመጀመሪያ ነው የሚሆነው። ከዛ ውጪ ግን የዚህ ኮፕ ላይ ለመሳተፍ እድል ካገኛችሁ ሜንተርሺፕ ግዴታ ነው። ምክንያቱም ስገቡ የት ጋር መሄድ እንዳለባችሁ ምን መምረጥ እንዳለባችሁ ምን ጋር መሳተፍ እንዳለባችሁ ግራ ነው የምትጋቡት፣ በጣም ሰፊ ስለሚሆን ማለት ነው። ስለዚህ ሜንተርሺፕ ያን ኤክስፒሪየንስ ካላቸው ሰዎች ጋር ምን አይነት ሳይድ ኢቨንቶችን ልሳተፍ፣ ነሰሰርሊ ኔጎሽዬሽን ሩም ውስጥ ላትገቡ ትችላላችሁ ወይም ኔጎሽዬተር ላትሆኑ ትችላላችሁ። ስለዚህ ያንን ሊረዳችሁ የሚችል እንዴት ኢፌክቲቭሊ መጠቀም እንዳለባችሁ ሜንተር ሊያደርጋችሁ የሚችሉ ሰዎችን እድሉን አግኝታችሁ ወደ ኮፕ የምትሄዱ ከሆነ ቀድማችሁ ይሄ ኢንፎርሜሽን ሊኖራችሁ ይገባል። ጋይድ የሚያደርጋችሁ አድቫይስ ሊያደርጋችሁ የሚችል ሰው ማለት ነው። ስለዚህ ስፔሲፊክ መሆን ስፔሻላይዜሽናችሁን መለየትና አድቫይስ ሊያደርጋችሁ ወይም ሜንተር ሊያደርጋችሁ የሚችል ሰው መፈለግ ዋና ነገር ነው ብዬ አስባለሁ። የኢንፎርሜሽኑን ጋፕ ላይ ደግሞ ትንሽ ሪፍሌክሽን ለመስጠት እኔ ፐርሰናሊ ኢንፎርሜሽን ጋፕ አሁን ላይ አለ ብዬ አላምንም። ምክንያቴ ደግሞ ሁሉንም የምንፈልገው ኢንፎርሜሽን ዊዝን ሚኒት ልናገኝባቸው የምንችላቸው ብዙ ፕላትፎርሞች አሉ። ስለዚህ እኛንን የኢንፎርሜሽን ጋፕ እንዳይኖረን ማድረግ የምንችለው እራሳችንን። እንደዚህ አይነት ፕላትፎርሞች ባይኖሩ ምናልባት እናንተ እድለኛ ሆናችሁ በጣም ብዙ ፕሮግራሞችን መሳተፍ ትችላላችሁ። ምናልባት ደግሞ ገጠር አካባቢ ከአዲስ አበባ ወይም ከትልልቅ ከተሞች ውጭ ያሉ ወጣቶችን ብታዩ ደግሞ ከናንተ በጣም ያነሰ ኤክስፖዠር ነው ያላቸው፣ ምንም አይነት ኢንፎርሜሽን ማያገኙበት ማለት ነው። ኢቭን ኢንተርኔት የሌለባቸው አካባቢዎች እንኳን የሚኖሩ ወጣቶች አሉ። ስለዚህ ምንም አይነት እንትኖችን ኤክስኪውዞችን ልንሰጥ አይገባም። ራሳችንን ማብቃት ባለብን ጋፕ ስላለን ኢንፎርሜሽን ስላላገኘን ነው እያለን ኤክስኪውዝ የምንሰጥ ከሆነ ራሳችንን አናሳድግም። ስለዚህ እጃችን ላይ ያሉትን የተለያዩ ቴክኖሎጂዎችን ከዛ ውጪ ደግሞ ዶክመንቶችም አሉ በሀርድ ኮፒ ልናገኛቸው የምንችላቸው ሪሰርች ዶክመንቶች አሉ። እነዛን እያነበብን በቂ የሆነ እውቀት ማግኘት ራሳችንን ደግሞ በበቂ ሁኔታ ማሳደግ እንችላለን። አይ ቲንክ ብዙ ነገር ተብሏል፣ ግን በጣም ላነሳ የፈለግኩት አንደኛው ፖይንት ፕራዮሪታይዜሽን ነው። የምንፈልገውን ነገር ማወቅ ነው የመጀመሪያው ነገር። አሁን ዳዊት ቅድምን እያለን ነበረ ክላይሜት ዊክ ላይ እና አፍሪካን ክላይሜት ሰሚት ላይ የቮለንቲር ሆኖ የመሳተፍ ኦፖርቹኒቲ ስለነበረኝ ናይሮቢ ሰመር ስኩልን ሚስ አድርጌዋለሁ ነው። ግን ኦፖርቹኒቲዎቻችሁን በጣም በአንድ ጊዜ ብዙ ኦፖርቹኒቲ ሊመጣ ይችላል፣ ግን ፕራዮሪታይዝ ማድረግ ነው፣ የምትፈልጉትን ነገር ማወቅ ነው። አሁን የሚያስፈልገኝ ቮለንቲር ማድረግ ነው ወይስ ደግሞ ኤክስፒሪየንስ ነው የሚያስፈልገኝ ወይስ ደግሞ ለርኒንግ ኦፖርቹኒቲ ነው የሚያስፈልገኝ የሚለውን ነገር በደንብ መለየት ነው የመጀመሪያው ነገር። ሁለተኛው ነገር ናይሮቢ ሰመር ስኩል እንዳልኳችሁ ስኮላርሺፕ ኦፖርቹኒቲ ነበረ።
አይ ቲንክ ወደ 2000 ወይ እስከ $3000 ማስከፈል የሚችል ለርኒንግ ፖርታል ነበራቸው። እሱን ነው አምጥተው የሰጡን ማለት ነው። በጣም ኤክስፐርት የምንላቸው ሰዎች ነበሩ መጥተው ሲያስተምሩ የነበሩት። ስለዚህ ኦፖርቹኒቲዎች ሲመጡ ፕራዮሪታይዝ አድርጎ ኦፖርቹኒቲዎቹን መጠቀም ነው የመጀመሪያው ነገር። ሁለተኛው ነገር እኔም ኢንፎርሜሽን ጋፕ አለ ብዬ በፍጹም አላምንም። ማለት ብዙዎቻችን ስክሪን ታይማችን ስንት እንደሆነ እናውቀዋለን አይደለ? ስለዚህ ሜቢ ኢንስታግራም እና ቲክቶክ ላይ ልክ አይደለም ወይ መጥፎ ነው እያልኩኝ አይደለም፣ ግን የምናሳልፋቸውን ጊዜ ለርኒንግ ቦታዎች ላይ ማሳለፍ መቻል ነው። ለምሳሌ ኮርሴራ የሚባል አንድ ፕላትፎርም አለ። እዛ ላይ ገብቶ ኔጎሽዬሽን ምንድን ነው፣ ክላይሜት ገቨርናንስ ምንድን ነው፣ ኮፕ ራሱ ምንድን ነው የሚሉትን ነገሮች እዛ ላይ መማር፣ የሚያስፈልጉንን ነገሮች ብቻ ቦታ መምረጥ ነው የሚሆነው ማለት ነው። ስለዚህ ሊንክዲናችንን በደንብ ፕሮፋይላችንን ቢልድ ማድረግ፣ ኮኔክት ማድረግ ከሰዎች ጋር በጣም ብዙዎቹ ኦፖርቹኒቲ በይዞ ይህ በጣም እንደምናስበው ሩቅም አይደለም። ከዛ ሁሉም ኦፖርቹኒቲ ደግሞ ዶሚኔት አልተደረገም። ስለዚህ እንደምታስቡት በጣም ሩቅ አይደለም፣ በቃ በጣም ቅርብ ነው ያለው እና ሊንክዲን ላይ ሰዎችን ኮኔክት ማድረግ፣ ኮንታክታቸውን መውሰድ፣ ሰላም እንዴት ናችሁ ብሎ ይሄ ቴክስቶችን መጻፍ፣ የምትፈልጉትን ነገር መጠየቅ መቻል ነው። ስለዚህ ፕሮፋይላችሁን በደንብ ገንቡ። ከዛ በኋላ ኮኔክት አድርጓቸው ሰዎች ከምታስቡት በላይ ይሄ በጣም እንደ ድሮ ሩቅ አይደሉም፣ ሰዎች ቅርብ ናቸው። ስለዚህ በጣም የምታስቧቸውን ሰዎች ሊንክዲን ላይ ማግኘት ትችላላችሁ። ስለዚህ ሊንክዲን መጠቀም፣ ከዛ በኋላ ቦታ መምረጥ፣ ከዛ ኦፖርቹኒቲዎችን የምታገኟቸውን ነገሮች በሙሉ ወደ ኦፖርቹኒቲ መቀየር መቻል ነው። ለምሳሌ ኤሲኤስ ላይ በጣም ብዙ አይነት ሰዎች መጥተዋል አይደለ? ኢንክሉዲንግ ሄድ ኦፍ ስቴትስ፣ በቃ ቅርብ ናቸው የምንላቸው እስከ ዩዝ ዴሊጌቶች ድረስ በጣም ብዙ ሰዎች መጥተዋል። ስለዚህ እነሱን አፕሮች ማድረግ፣ ኔትወርክ ማድረግ ከሰዎች ጋር። ኦፖርቹኒቲዎች እንደዛ ነው የሚመጡት። ኮፕ መሳተፍ የሚፈልግ ሰው እነሱን ሄዶ መጠየቅ፣ አፕሊኬሽኖች ሲወጡ ቼክ ማድረግ። በጣም ብዙ አፕሊኬሽኖች ሊንክዲን ላይ ነው የሚገኙ። ስለዚህ ሊንክዲን ላይ ቴሌግራም ግሩፖች አሉ፣ ቻናሎች አሉ። እነሱን ሰብስክራይብ ማድረግ፣ ጆይን አድርጎ መመልከት ነው። ስለዚህ ኦፖርቹኒቲዎቻችሁ ከምታስቡት በላይ ቅርብ ናቸው። ስለዚህ እሱን መምረጥ ነው። አንድ በደንብ ቅድም አሁን ህይወት በደንብ ማርሴል ስትላችሁ ነበር አይደል? ማርሴል እዛ ኮፕ 30 ዩዝ ፕሬዚዳንሲ ናት። ስለዚህ እሷ አሁን መታ ነበረ፣ እሷ ማውራት ይቻል ነበር። ብቻ ከሄድ ኦፍ ስቴት እስከ ዩዝ ዴሊጌቶች ድረስ በጣም ብዙ ሰዎች ይመጣሉ እና እነሱን ኮንታክት ማድረግ፣ ኔትወርክ ማድረግ ከሰዎች ጋር እና ሶሻል ሚዲያዎቻችንን በደንብ መጠቀም ነው። አፕሊኬሽኖች ይወጣሉ። አሁን እንዴት ኮፕ ላይ እንዴት ኢንቮልቭ እናድርግ ነው አይደለ? አፕሊኬሽኖች በጣም ይወጣሉ። ለምሳሌ ክላይሜት ሞቢሊቲ ፕሮግራም የሚባል አለ። ለኮፕ 30 ለኮፕ 29 አውጥቷል። ሲቪኤፍ ክላይሜት ፋንድ ሲቪኤፍም እንደዚሁ ያወጣል አፕሊኬሽኖችን እንደዚህ ማውጣት። ላስት ይር ዩኒሴፍ አውጥቶ ነበር። እነ ቤዛ ኮፕ 29 ኒውዝ ዴሊጌቶች ናቸው። 2 ሰዎችን ወስደዋል። በጣም ኮምፒቲቲቭ ፕሮሰስ ነበር። ስለዚህ ራሳችሁን ቢልድ አድርጋችሁ እንትን ማለት ነው እና እኔ ራሱ የመጨረሻ የወጡትን 5 ልጆች እያየሁኝ እንዴት እንደመረጧቸው ተገርሜ ነበረ። በጣም ኮምፒቲቲቭ የሆነ ፕሮሰስ ነበረው፣ ግን ይቻላል ሁሉም ነገር። ስለዚህ ኦፖርቹኒቲዎችን መጠቀም፣ ኤሲኤስ እና ኢካል ያገኟቸውን ሰዎች ለምሳሌ ላስት ይር IIED ወይም ኢንተርናሽናል ኢንስቲትዩት ፎር ኢንቫይሮንመንት ኤንድ ዴቨሎፕመንት ቅድም ቢኒያም ጠዋት የገባው አንድ ኤክስፐርት ከዛ ነበር። ስለዚህ እነሱም አውጥተው ነበር ላስት ይር። ስለዚህ ኦፖርቹኒቲዎችን መጠቀም መቻል፣ የምታገኟቸውን ኔትወርኮች ዝም ብሎ ኢቨንት ተሳትፎ ተመልሶ መሄድ ብቻ ሳይሆን መጥቶ ሰዎችን አግኝቶ ኔትወርክ አድርጎ መሄድ። ስለዚህ ኤክስፐርቶች አሉ እዚህ ውስጥ፣ ኔጎሽተሮች አሉ፣ ዩዝ ሊደሮች አሉ። ስለዚህ እነሱን ኮንታክት፣ ሪሰርቸሮች አሉ። ስለዚህ ኮንታክት አድርጋችሁ ኔትወርክ አድርጋችሁ ኦፖርቹኒቲዎችን ሀንት አድርጋችሁ መሄድ ነው ማለት ነው። አመሰግናለሁ። እሺ፣ በድጋሚ ሁላችሁንም በጣም አመሰግናለሁ።